ሰላም ሳውድ ነው ማለት ነው። ስም ሳውድ ስም ነው የስም ነው እኔ ሰምቼ አላውቅም። ስም ነው ሞጣ ጀነራል ሳውድ ይባላል። አታውቅም? የሳውዲውን ሼክ ቀጥልሽ። የት ሀገር ሰው ነው ሞጣ? እንደምወድህ ልንገርህ በመጀመሪያ የት ሀገር ሰው ነው ወንድማችን? እኔ አዲስ አበባ። እና ምን ያደርግልሃል የሳውዲ ሼክ? ሞጣ እኔ የሃይማኖት ሰው ነኝ። ሞጣ ና ውረድ አንተ የአረብ ሀገር ሞጋሳ ውረድ። ሳውዲ ምናምን ይለኛል እንዴ? ሳውዲ ብለህ ትመጣለህ እንዴ? ምን አገባ? እኔ ኢትዮጵያ እስላም ቂጥ ይልሳልኝ ያረብ እንዴ? የወሎ እስላም እያለቀ እኮ ለፍልስጤም እኮ የሚጮህ ነው የኢትዮጵያ እስላም። ሌባ አየው የሳውዲው ንጉስ ወደዋሉ ምን አባርጎላል? ለግብጽና ሱዳን እየረዳ እያስቀጠቀጠ ያለ እሱ አይደለም እንዴ? ሃይማኖተኛ ነኝ ምን አይነት ወሬ ነው? ታፕታፕ ኮፕሊንግ አድርጉልን። ወደ ዋናው ፖለቲካ እንገባለን። ሰው እንዲበዛ ነው። ሰው ሲበዛ ፖለቲካችንን ጭነን ብላጥ ነው የምንለው። እዚህ ጋር አንውልም። ብሪጅስቶን ተዘጋጅ። መግባት አልቻላችሁም። ነጋሽም በፊልድ ነው ምናምን የምትባሉ እኔ ስማችሁ ደግሞ እንዴት አድርጎ አንዳንድ ሰዎችማ ያክስቷ ናፋቂ አጎቴ ናፋቂ የቦርክና ውሃ ተሸካሚ እኔ ስማችሁ መብዛቱ የአረብ ሀገር ሴትማ በቃ ድንቁሯል እኮ ገንዘቡን የሚሰጠው ለጠላት ነው። የአረብ ሀገር ሴት ገንዘብ የአማራን ክልል የሚገነባ ገንዘብ ነበር ያላቸው። እኔ በጣም ይገርመኛል። አባቷ ቆጥ ላይ እየተኛ 4 በሬ ሽጦ የገጠር ብድር ተበድሮ ልኳት የአዲስ አበባ ሰዎችን እና የነ ሀቢባን ልጆች ልደት የምታከብረናት እኮ የአማራ እቺ ደንቆሮ ስደተኛ ሱ ቀጥል ሱ ሚውትና ሞጣ ሰላም ብያለሁ። የተከበርከው ወንድማችን ታላቅ አባታችን የኢትዮጵያ ንጉስ መጥቻ ያለው ፖለቲካ ኦሬዲ ይጀመራል። በዚህ ሰዓት እኔ ለህዝቤ በህዝቤ በአካባቢ የደቡብ ተወላጅ ነኝ። እንደምታውቀው የህወሓት አሸባሪ ቡድን ከምባታ ዞን ሽሽቾ ከተማ ትላንት መንገድ ሁለቱንም የግራና የቀኙን በኩል አዘግቶ የወንድምየውን እንግዲህ አስብበት የዞኑ መንግስት የወንድምየውን ሰርግ ለማክበር የፌደራል መንግስት አዘግቶ አንድ አይሱዚ አዲስ ኦባማ ከሳውት አፍሪካ ከሄዳ የት አካባቢ ነው አልከው? ሽሽቾ ከምባታ የከሰራ ሀገር እኮ ከምባታ ምንድን ነው? የዞኑ ኃላፊ ነው። ቀጥል በግልጽ የዞኑ መንግስት ወንድሙን የዞኑ አስተዳዳሪ ወንድሙ ያገባል እና ወንድሙ ለማግባት እንግዲህ አስብ ሁለቱን የፌደራል መንግስት መንገድ ዘጋብራሉ። ይቅርታ እንደማመጥ የከምባታ እንደማመጥ ኦኬ አንተ ደግሞ ፍሬን አትይዝም። አንዳንዴ እንደማመጥ ነው የምትለን የከምባታ ዞን አስተዳዳሪ ወንድሙ ሲያገባ የፌደራል መንግስት መንገድ ዘጋ ነው የምትለን ምንድን ነው ባጭው? ትክክል ሞጣ ትክክል። የፌደራሉ መንግስት በዛውም እኮ የከተማውን መንገድ ነው የከተማውን መንገድ ግራንም ቀኙንም አዘግቶ እንግዲህ አሰራጅ የብልጽግና መንግስት የአብይ አህመድ ካድሬዎች ጭራሽ ባንኩም ታንኩም የኛ ነው እያለ የከተማውን መንገድ ግራንም ቀኙንም አዘግቶ ከደቡብ አፍሪካ ሄዶ እንደኔ ተሰዶ እንግዲህ አስብ። እኔ ባይግር ነው ሳውት አፍሪካ የመጣው 7 አገር አቋርጬ መጥቶ ተንከራቶ የገዛውን ኦባማ መኪና አቃጠሉት ትላንት። በጣም የከምባታ ወጣት በዚህን ሰዓት ታፍኗል። አንዳንድ የብልጽግና ካድሬዎች ጎሮሮአችን አዘግቶ እኛ ስደት ጋር እንቃጠላለን። አስብ እንግዲህ መንገድ መዝጋት ማለት የዞኑ ፕሬዝዳንት ወንድምየውን ሰርጉን ለማክበር ነው። እንግዲህ መንገድ አዘግቶ የብረት ውድመት 5 ሚሊዮን የተገዛ ኦባማ ነው። የኢትዮጵያ ኢኮኖሚ እንግዲህ አስብ የብልጽግና መንግስት አሁን እየሰማችሁ ከሆነ ተመስገን አንዴ ይሄ ትልቅ መረጃ ነው። ዜናም ቅድም እያነበብኩ ነበር። ሌላ ዜና ላይ ወጥቷል። ይገርማቸዋል። አሁን አብይን ምንድነው ማድረግ ያለበት? የዞኑ አስተዳዳሪውንም ሙሽራውንም
ወስዶ ቆለጡን ቆርጦ ለአባገዳ መለጠፍ ወሸላው። ከዚያ ቁስሉ እየተንፈቀፈቀ ቃሊት ይመጣል ወይ ሸዋሮቢት ማስገባት። ይሄን ሌባ መልቀቅ የለበትም ብልጽግና። እንዲህ አይነት አገር እኮ ረከሰች። 20 ዓመት ያልሞላው የ20 ዓመት ወጣት አዶናይ የሚባል ሲቀዝንበት አታይም? አገሩ ወድቋል። ትልቅ ሰው ጠፍቷል። ሰግጥ ደድብ የሚል እኮ ነው አሁን ወደፊት መጥቶ ትግሬዎች ሆን ብለው ገንዘብ እያወጡ የእናንተን ሰፈር ልጆች የራባቸውን በቂጣቸውን ባፋቸውን ቀይ ወጥ እያበሉ ይኸው አዋርድ ብሎ የካናዳ ሰው የኢትዮጵያ ክሬተሮችን ቀድሞ ተክላላ ትግሬ ቂጡን የሚበደውም ትግሬ የተሸለሙም ትግሬ ቦርሳ ይዞ የመጣው ትግሬ ይኸውልህ ትግሬ የሚቀልድብን እንዴት አየው እሱ ይህንን አዋርድ ትክክል። በጣም ያሳዝናል። አንድ እዩ ፕሮፌሰር ነኝ ፕሮፌት የሚባለው ወንበዴ እዩ ጅፋ ስግጥግጥግጥ 3 ጊዜ ጨምጨምርታል። ተመልከት አስብ እንግዲህ በአብይ አህመድ ላይ በብልጽግና መንግስት ላይ እንዴት በዛዝን ያክል ደረጃ እንደሚሰግጥ አይታለረን እንዳለ ተቆጣጥሮታል። በሃይማኖት ውስጥ አኩል አድርጎ ወላይታ አካባቢ ነው ሄዶ የፈመሰው። እንግዲህ አስብ ደቡቦች የዋናቸው ስለተባለ ወላይታ ዞን ሄዶ ሰግጥ ፈሚስ በሚለው መንፈስ እኛን ለማሰገጥ እኔ እኮ አንተ ቤት ነው የሚሆነው ወንድሜ። ሰግጥ ማለት እኮ በትግርኛ ውሸቱን ነው ኦኬ ሰግጥ ማለት በትግርኛ ውሸቱን ነው። አማርኛ ቃል አይደለም። በአማርኛ ሸግጥ ነው፣ በራ ጥብቀ ዝጋ ነው። ሰግጥ ማለት በትግርኛ ዝጋ ነው፣ አጥብቅ ነው፣ ቀጥል ነው። ኮዱ ለትግሬዎች ንገራቸው ተብሎ ነው። ያ ማለት ሲቪል እንትን የሲቪል አመጽ አስነስተው ትግሬዎችና ሻዕቢያና ወያኔ ከነልደቱ ከነዘመነ ጋር ለመምጣት ነው። አሁን ለዚህ ነው ለአንድ ዱርያ ጋሜ ዓለም ሁሉ በእንግሊዘኛ በኤአይ ቴክኖሎጂ የሚሰሩ ለምን ይመስላል? አየህ ምን ያህል እንደተደራጁ አይታል። ትግሬዎች እንደ ጉንዳን ተነቃነቁ እኮ። አዶናይ ምን ሰርቷል? ምንም አልሰራም። ደደም ማይም ነው። የዘራፊ የመላጣ ልጅ ነው። ቀጥል። አንተ ስትናገር ግን አንድ ነገር ይቀራል። አዶናይ ደቡብ ክልል ለምን እንደራ ታውቃለህ? ወላይታ ክልል በዛ ጁንታዎችን አስገብቶ ትግሬዎችን በዛ አስገብቶ የአብይ አህመድን ስልጣን ለመገልበጥ አይታል። እንግዲህ ሰግጥ ፈምስ በሚለው መንፈስ የወላይታ ህዝብ ወዶት ቦታ ሰጥቶት አይታል። መሳሪያ በዛ አስገብቶ በዚህኛው በሰሜናው በኩል መጣት በደቡብም አጅቦ አብይን ከስልጣን ለማስወገድ የተጠቀሙበት ስልት ነው። እንግዲህ አስብ ካናዳ የሚኖር ጥሩ ኑሮ ከሚኖርበት ቦታ መጥቶ ምን አባቱ ጥሩ ኑሮ ይኖራል? ውሸት ነው። ልንገርህ፣ የልጁን ታሪክ ልንገርህ። አዎ ከአውሮፓ ወንጀል ሰርቶ አሜሪካ ገባ። ቀጥል። አሜሪካ መጥቶ ወንጀል ሰራ። አሻራውን እሱ እንደተናገረው በአሲድ አቃጥሎ አጥፍቶ ካናዳ ገባ። ካናዳ ሄዶ ይገርማል፣ ጀርመን ተሻግሮ ሴት ደፈረ። ከዚያ ሲደብረው ቂጡን መደፈር ጀመረ። በኋላ እንትን ውስጥ ገባ። ቦርኮ ሲሆን ወጡ፣ አለቀሰ። ገንዘብ ሰበሰበና ኢትዮጵያ ሲሄድ ደግሞ ፋራዎችን ተጫወትኩባይ። ይሄ ነው እንግዲህ እነ እዩ ጩፋ የህዋት እንቁላሎች ናቸው። አሁን ከእንተና ጀምሮ ማሜ ቀላል ልጅ እንዳይመስል ማሜ የሚባለው በኦሮሞስ የሚነግድ ስልጤ ነው። እሱ የሚሰራ ከማን ጋር እንደሆነ ታውቃለህ? ከጀዋር መሐመድ ጋር እኮ ነው የሚሰራው። ህዝቡ አልገባውም። ያ ማን ነው ደግሞ ይሄ? ይሄ ደግሞ እንዳለ 50% እንኳን ቢዋሽ ምን አለ? ሳተላይት አመጥቃለሁ የሚል አንድ ደደብ የወርቁ አይተ ነው ሄሊኮፕተር እያሳየ እኔ ነው የሚል የሚዋሽ ይሄ ሽቶ የሚነፋው መንሱር ጀማል ከነ ጀዋር ጋር ልንገርህ፣ አብይን አውቆ ነው እያታለለው። እሱ ነው የአዶናይን ነገር ያቀጣጠለው። አልገባውም። ብልጽግና የከብት ጥርቅም ከብቶች። እኛ ባንናገር እኮ አብይን መተውታል እኮ መተው ነበር እኮ። እኔ ሚዲያ እኮ ነው አንዋር፣ አንተና እኔን እኮ ያጋለጥነው ቀድመን ነበር። ካንስ ገና ሲዘጋጁ እነ ልደቱ ቀጥል እስቲ። በዚህ እዩ ጩፋ የሚባል ሰው እየሄድበት እዩ ጩፋ ባይዞ መሰረተ ክርስቶስ ነው። ማን ይባል አንድ ነገር ብቻ ከዚያ ተባሯል። ስለ እዩ ጩፋ አንድ ሚስጥር ለውጣ። እዩ ጩፋ በአንድ ጴንጤ ቸርች ተባሯል። ታውቃለህ ነው? ተባሮ ሌላ ቸርች ነው እያገለገለ የፈመሰው። ይሄ ሰውዬ ትልቅ ፎቅ እየገነባ ነው። አሜሪካ ወደ 36 ሚሊዮን ምናምን የሚባል በእነሱ ገንዘብ ቪላ ገዝቷል። አሁን
እዩ ጩፋ አይደለም ችግሩ። አዶናይ እየተባለ ወጠጥ ያለም ችግሩ የኢትዮጵያ ህዝብ ኦሮሞ በተለይና አማራው ትልቁ ህዝብ የሚባለው ብዛት ያለው ይሄ ነው የተዋረደው። እንዴት አንድ የመከላከያ ተመልከት፣ ፔንታጎን ማለት እኮ ነው የአሜሪካ። አይ ምን ያህል የነ ቴዎድሮስ ካሳው ሚስትና እንዴት እንደሰሩ ትግሬዎች ምስጢር እኮ እያዩ ነው ሊወሩት ማለት ነው። አሁን ይሄ ሁሉ ቲክታከር ብታዩት ትግሬ ነው በሙሉ ህዋት ያቋቋመው። ገንዘቡ የነሱ ነው። በቀይ ወጥ ይገዛሉ፣ ያደራጃሉ። ከሰራዊት ፍቅሬ ጀምሮ አንድ ፔንቲዮን ደግሞ አብሮት ነበር። ይቺ ሽርጥ አርጎ እኮ አድዋ ድረስ ሄደው እኮ የሚያከብሩ ናቸው ነው ሰራዊት ፍቅሬ። ሰራዊት ፍቅሬ ቂጡን ነው ተወግቶ መግባት አለበት። ግድለሽ ቴዲ ካሳውን ቂጡን ግራ ቂጡን ወግተ ማስገባት ብልጽግና ሚስቱን አምለሰትን ግራ ቂጧን እየወጋ ማስገባት ነው። ገና እነዚህ ወጣቱ ነው ራቁቱን ነው አዶናይ የሚሉትን ገና 18 ዓመት አልደረሰውም ለእንዳለቀው የት አባቱ አዶናይ እኮ የዛሬ ወር ነው የመጣው። ራበን ከመቀሌ መጣን። ውሸታቸውን በተማሪ ሞከሩ፣ በዩኒቨርሲቲ ሞከሩ፣ በዶክተሮች ሞከሩ፣ በነዘመነ ሞከሩ፣ በመቶ ተራሮች ሞከሩ፣ በሰሜነኛ ሞከሩ፣ በጽምዶ ሞከሩ። በቅርቡ እስላም ገደሉ፣ ክርስቲያን ገደሉ። አልተቻለም። ነጃር መሐመድ ሁሉ አሁን የህዝብ አመጽ ዘመነ ጠራ። የህዝብ አመት እነንተና ጠሩ። ኢትዮ ፎረሞች በእንትን ማን ነው ይሄ ልደቱ ሰነድ አዘጋጅ። አሁን ምን አባቱ ይሰራል የአሜሪካው አምባሳደር። ይሄን ተከታትሎ በዚህ ዘመን አሜሪካ እያስወጣች ነው ጠራርጎ ወደዚያ መውሰድ እየመጡ ነው። በቤንሻንጉል አሁን ነግሬያቸዋለሁ። ከሱዳን ጦር ጋር ተቀነባብረው እየመጡ ነው። ተኩስ አሁን በቅርብ ቀን ይከፍታሉ። ኦሮሞች እኔ ይቅርታ አድርግልኛ ነዋር በጣም ከአማራ ደግሞ የባሳችሁ ናቸው። አታውቁም። ይሄ የአዶናይ እንቅስቃሴ ከየት የመጣ ይመስላል? ምን ያህል እንደተደራጁ የምታዩት እኮ በዓለም ደረጃ ግልብጥ ብለው አዶናይ ብለው መጡ። ግን አዶናይ ምን ሰርቷል? አንድ መሐይ 6ኛ ክፍል የጋመች አጋሚ ነው። ቀጥል ሱሱ አውራ ኦኬ ቴንክ ዩ ሞጣ ቴንክ ዩ። በነገራችን ላይ መመስገን ያለብህ በሶሻል ሚዲያ በተጽዕኖ ፈጣሪነት እስከዛሬ ሶሻል ሚዲያውን ከጀመር ቀን ጀምሬ ንቅንቅ ያላልክ እንደ ግንብ ጸንተህ ቆምክ ትክክለኛ ኢትዮጵያዊ አንተ ነህ። ለዚህም ነው ሁሉ ጊዜ አንተን ቤት የሚገባው ሐሳቤንም በነፃነት የምገልጸው። ወደ ገደለው ስመጣልህ አብይ አህመድ በኮሜንት እያዳመጥከኝ ነው። ፕራይቬት አድርጎ አካውንቱን እዚህ ጋር መጥቷል። ኦልሬዲ አዳነች አቤቤም እዚህ ውስጥ አለች። ፎርዚስ መርዚስ ካርዚስ ምናምን እያለች እንግሊዘኛውን ሰባብራ ይጣለች። በፈረንጆች ያስደፈረች እቺ ወንበዴ ዚስ ማይዝ ዋይዝ ያለች ነው የምትለኝ። በካሜራ አንደር ዘ ፍለድ ኦፍ ኮርስ አዲስ አበባ ሴኩሪቲ ያለች እዚህ ያለች ነው የምትለኝ። አለች አዳነች አበቤ አይታታል። ማይ ኔም ኢዝ አዳነች አበቤ አይ ኬም ፍሮም ኦሮሚያ ክልል and Oromo Abagada and under camera is a flood is come out. I don't know. The project is failure. ያለችው ሴትዮ ናት። የአዲስ አበባ ነው ውሃ ሙላት የለቀቀችብን። ቴንክ ዩ አንዋር ፈርቷል። ታስራ ነው አንዋር ብትወር ብቻ ነው። እየረገለት ነው የምንሄድ። ታታ ሁላችሁም ሪፖርት እየተደረገ ነው። ይሄ ሚዲያ ደግሞ ምታደርግ ይቅርታ ሱሱ ንግግር ከኛ ትንሽ ተማር። ፍሬንድ ረገጥ እያረግ አዳምጠህ መታ አድርገህ ቆም ማለት አለብህ። እኔም ሰዋራ አንተም ሰዋራ ትላልቅ ሰዎች እዚህ ጋር እየጎፉ እየሮጡ ነው። አሁን ይኸውላችሁ ቀልድ እንዳይመስላችሁ